ሰላም ቤተሰቦቼ ዛሬ ይዤላችሁ የመጣሁት እጅግ ላይ አማርኛም ጠፋብኝ። ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ እጅግ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በዩቲዩብ ቆይታዬ በጣም የምወዳቸው የማደንቃቸው ብዙ የምማርባቸው ዩቲዩበሮች አሉ። እነሱን ዩቲዩበሮች እነግራችኋለሁ። እናንተም እንደምትወዷቸው አልጠራጠርም። እጅግ ለየት ያሉ ቪዲዮዎችን በመጫን ዩቲዩብ ላይ ደግሞ በጣም ብዙ ተከታይ ያላቸው ሰዎች ናቸው። እነዛን ዩቲዩበሮች እነግራችኋለሁ። በጣም ጸደ ቪዲዮዎችን አፕሎድ ያደርጋሉ። እነዛ ዩቲዩበሮች እነማን ናቸው የሚሉትን እያንዳንዱ እነግራችኋለሁ። አብራችሁን ቆዩ። ወደ ቪዲዮ የመጀመሪያውና በጣም የምወደው እሱን ካየው በጣም ረጅም ጊዜ ሆኖኛል። ያ ማለት ማየት ከጀመርኩ ማለት ነው። ኤፍጂ ብሎገር እሱ በጣም የሚመቸኝ ልጅ ነው። ባይዘ ዩቲዩብ ላይ የማውቀው ከ3 ዓመት በፊት ነው። ገና 50,000 ምናምን አካባቢ ተከታይ ያለ ነው የማውቀው። በጣም የሚገርም ልጅ ነው። በጣም የሚገርም ለምሳሌ ቪዲዮዎቹ አዳዲስ ነገሮችን ፊገር አውት ማድረግ በጣም ይመቻል። ቪዲዮዎቹ ደግሞ ሪል የሆኑና ሲኒማቲክ አይነት ቫይብ ያላቸው ናቸው። ኤፍጂ በጣም ጸዴ ልጅ ነው። ሪል ደግሞ ላይፉን ስለሚያሳይና ትክክለኛ ላይፍ ስትረግል የሚያደርግ ጀግና ወጣት ስለሆነ እኔን በጣም ኢምፕረስ ከሚያደርጉኝ ዩቲዩበሮች መካከል አንዱ ኤፍጂ ነው። ኤፍጂን ሸራውቱ ለኤፍጂ አድርሱልኝ። እናንተም ደግሞ እንደምትወዱት አልጠራጠርም። በጣም ጸዴ ቪዲዮዎችን ይዞ ይመጣል። ኢቭን ቪዲዮ ሲሰራ የሚገልጽበትና እጅግ ለየት ያለ ኤክስፕሬሽን አለው። ወይም ደግሞ አዳዲስ ነገሮችን ሲያይ የሚያደርገው ሪያክሽን በጣም ይመቸኛል። ኤፍጂ በመጀመሪያ ዩቲዩብ ላይ ካሉ አድናቂው እኔ ሊሆን ይችላል። አሁን ከምጠራቸው ዩቲዩበሮች መካከል ለኔ በጣም እና ዩቲዩብ ላይ በጣም ከማደንቃቸው ሰዎች መካከል አንዱ ኤፍጂ ነው። ኤፍጂ እንወዳለን። አሁን ያለው ደግሞ በሚገርም ሁኔታ ኢትዮጵያ ውስጥ መጥቷል ማለት ነው። እኔ የማውቀው ለንደን ገና እዛ እያለና የአርሰናል ማሊያ ለብሶ እንደዚህ ደስ ሲል ነው የማውቀው ማለት ነው። ገና 50,000 ተከታይ ያለው ነው የማውቀው። አሁን ላይ ወደ 200 ምናምን ሺህ ተከታይ ያለው 300,000 ሊገባ ነው። ሰብስክራይብ አድርጉት። ሁለተኛው ደግሞ ጃኒ የሚባል ልጅ አለ። ጃኒ ማለት የውጭ ሀገር ቪዲዮዎችን ትራቭል ሲያደርግ ምናምን የሚችል ልጅ ነው። እኔ በጣም ደስ ከሚሉኝና ሲደብረኝ የውጭ ሀገር ቪዲዮዎች ማየት ስፈልግ በኢትዮጵያ የመጀመሪያው ተመራጭ ማደርገው የመጀመሪያው ባለው አክቹሊ ሁለተኛው ነው። ጃኒ የሚባል ልጅ በጣም ብርቱና የሥራ ሰው ነው። እሱ በጣም ይመቸኛል። በጣም ከሚያበረታቱኝ ወጣቶች መካከል አንዱ ነው ብየዋለሁ። ገና በዚህ እድሜያቸው በጣም ይሰራሉ። ላይፋቸው ላይ ተፍተፍ ይላሉና እነሱ በጣም ይመቸኛል። አዳዲስ ነገሮችን ለመስራት ደግሞ በጣም ሁሉ ጊዜ ይሞክራል እና ደግሞ ብዙ ጊዜ ስለሚሰራ አዳዲስ ቪዲዮዎችን ስለሚለቅ በጣም ነው የሚመቸኝ። ቪዲዮዎቹም ሪል ናቸው። ኤዲቲንግ ኤቭሪቲንግ በጣም ጸዴ ናቸው። ቪዲዮ የሚቀርጽበት አንግል ኦር ሹቲንግ የሚባለው አለ። ሲኒማቲክ የሆነ ቫይቭ አለው። በጣም ጸዴ ቪዲዮዎችን ስለሚፖስት ሁለተኛ ደረጃ ላይ ማንን አድርገዋለሁ ማለት ነው። ጃኒ የሚባል ልጅ አለ። ለሱ አድርሱለት። ጃኒ ይመቸው። እኔ በጣም ከምወደውና ከማደንቃቸው ቭሎገር መካከል ከወጣት ማለት ነው ኢቭን እስከ 25 26 አካባቢ ያሉ በእድሜ የመጀመሪያው ኤፍጂ ነው። ሁለተኛው ደግሞ ጃኒ ነው ማለት ነው። ወደ ሶስተኛው ልሂድ። ሶስተኛው ያው ይታወቃል የዩቲዩብ ንጉሱ ዩቲዩብ ላይ በጣም በተለይ ቭሎግ በማድረግና የተለያዩ የውጭ ሀገራት ቪዲዮዎችን በመስራት የውጭ ሀገር ካልቸሮችን የተለያዩ ቪዲዮዎችን ወደ ኢትዮጵያ የውጭ ሀገር የተለያዩ ባህል አዳዲስ ነገሮችን ቴክኖሎጂ ምን አይነት ሂስትሪ ያላቸው የሚለውን የሚያቀርብልን ደግሞ በጣም ትልቅ ዩቲዩበር አለ። እሱ ደግሞ የመጀመሪያው ያው የምታውቁት ይሄ አቤል ብርሃኑ ነው። አቤል ብርሃኑ የሆነው ልጅ በጣም ነው የሚመቸኝ። ደግሞ የውጭ ሀገር ቪዲዮዎችን ማየት ስፈልግ ወይም ደግሞ የተለያዩ ሀገራትን ማየት ስፈልግ የመጀመሪያ ምርጫዬ ከቴክኖሎጂ ከምናምን ጋር ያው ብዙ ባይሰራም ስፔሻሊ ከውጭ ትራቭል ነው የሚያደርገው ማለት ነው። እሱ በጣም የመጀመሪያ ተመራጭ በተለይ የውጭ ሀገር ቪዲዮዎች ምናምን ሲሰራ የመጀመሪያውና ቢግ ነው ብዬ አስባለሁ። እሱን እኔ የማውቀው መቼ ላይ መሰላችሁ? የ11ኛ ክፍል ተማሪ ሆኜ ሂስትሪ አንዳንድ ትምህርቶችን ስንማር እሱ የአማዞን ጫካ የምናምን እያለ የሚፖስታቸው ቪዲዮዎች ነበሩ። ያኔ ነው የማውቀው ማለት ነው። አቤል ብርሃኑ ይመቸው። በጣም ኪንግ ነው። ኪንግ ኦፍ ዩቲዩበር ብለነዋል። የዩቲዩበሩ ኪንግ ብለነዋል እና እሱ በጣም ነው የምወደው። አቤል ብርሃኑ ሶስተኛ ደረጃ ላይ ያስቀምጠነዋል ማለት ነው። ደግሞ አራተኛና አምስተኛ ይቀርኛል ማለት ነው። አራተኛው ያው ሰይፉ ሾው እሱ እንኳን the biggest
ቲቪ ሾው ብየዋለሁ። ያው ኢትዮጵያ ውስጥ ያለው ከቲቪ ሾዎች መካከል በጣም ቢገስ የቲቪ ሾው ያሉት መካከል አንዱ ሰይፉ ፈንታሁን። ሰይፉን የምወድበት ምክንያት ምንድነው? ኢትዮጵያ ውስጥ በጣም ሃይ ኢንፍሉዌንሰር የሚባሉ ሰዎችን ስለሚያቀርባቸውና በቃ የሆነ ቲቪ ማየት ሲያምረኝ ስፈልግ እሱ ነው የምመርጥበት። ያው ሰይፍ ሌጀንድ ነው ደግሞ ዘወይ ጥያቄዎቹ ኤቭሪቲንግ በጣም ደስ ይሉኛል። ያው እንደ አንድ ኢትዮጵያዊ ሰይፉን አለመውደድ ይከብዳል። ሰይፉን መርጬዋለሁ። አራተኛ። አምስተኛ ዶንኪ ቲዩብ ነው። ኮሜዲያን እሸቱ ዶንኪ ቲዩብ በጣም ይመቸኛል። ቪዲዮዎቹ በጣም ክሬቲቭ ናቸው። ኤዲቲንጉ በጣም ጽድት ያለ ነው። ተምኔሉ ኤቭሪቲንግ ኮሜዲያን እሸቱ ይመቸኛል። አዳዲስ ነገሮችና መዝናናት ስፈልግ የመጀመሪያ ምርጫ የማደርገው ዶንኪ ቲዩብ ነው ማለት ነው። ሶ እንደዚህ አይነት ቪዲዮዎችን እኔ ከዛሬ ጀምሮ አፕሎድ ስለማደርግላችሁ እኔ በጣም ከመወዳቸውና የማደንቃቸው ዩቲዩብ ላይ 24 ሰዓት ከማያቸው ሰዓቴን ዌስት አደረኩ ሳልን የማያቸው ቪዲዮዎች ወይም ደግሞ ዩቲዩበሮች እነዚህ ናቸው። ከአምስቱ ግን በጣም እጅግ የምወደውና በጣም የማደንቀው ኤፍጂ ነው። ሶ ለኤፍጂ አድርሱለት ማለት ነው። ለዚህ ቪዲዮ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ይመቻችሁ። ባይ ባይ።